እንደዚህ አይነት ተወሱልማ አማ ተወሱሉ ቢጃሂ ረሱልላህ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ክብር ተወሱል ማድረግ ምንድነው ከቀውሊሂ ማለቱ ነው ሰውየው ያ ረቢ ጌታዬ ሆይ ያ አላህ ቢጃሂ ሙሐመድን በሙሐመድ ክብር ይሁንብህ ኢሽፊኒ አድነኝ አሽረኝ ካለውበት በሽታ ምን በላኝ ፈውሰኝ በሙሐመድ ክብር ይሁንብህ ፈውሰኝ እንደዚህ ካለ ሰውየው فهذا ይህኮ ቢድዓ ነው እንዴት ነው ቢድዓ የተባለው لأن ምክንያቱም ሱሐቦች እኮ ለም يفعلوه አልተገበሩትም በነብዩ ሰለላሁ ዐለይሂ ወሰለም ክብር ይሁንብህ ያ ረቢ ከገባንበት ምን አውጣን አላሉም ስለዚህ ምንድነው ሰሃቦች ካልፈጠሩት ካልተናገሩት ካላሉበት ካልሰሩበት እኛ የምንሰራው ምንድነው ቢድዓ ነው ለም يفعلوه አልሰሩትም ولأن ለዚህም ሲባል ነው ዑመር እኮ ተወሰለ ተቃርቧል ቢዓባሲን አባስ በነብዩ ባጎት ልጅ ምን ብሏል ተቃርቧል አባስ በነብዩ አጎት ታሪኩ እንዲህ ነው ምንድነው لأن صحابة كلهم لم يفعلوه አልተገበሩትም ታሪኩ እንዲህ ነው ምን መልእክተኛ ሰለላሁ ዐለይሂ ወሰለም ሞተዋል የዚህኔ ከዛም ዝናብ ጠፋ ዝናብ ደግሞ ከጠፋ እንግዲህ ዓሊሞች ይሰባሰቡና ሰላተል ኢስቲስቃ ምን ያደርጋሉ ያሰግዳሉ አላህን ይለምኑታል በሜዳ ወጣው ማለት ነው ስለዚህ ዑመር እንደዚህ አለ አላህ ሆይ እንግዲህ ነብዩ በነበሩ ሰዓት ነብዩ ከፊት ለፊት ሆነው ያሰግዱናል ይለምኑሃል ዝናብ ትሰጠናለህ ዛሬ ነብዩ የሉምና በነብዩ ባጎት በአባስ ያሰግደናል ፊት ለፊት ሆነው ያሰግደናል እንግዲህ እሱ በሱ ያሰግደናል እሱ ፊት ለፊት ሆኖ ዱዓ ያደርግልናል ዝናብ ሰጠን ብሎ ዑመር ምን አደረገ ትልቁ ዑመር ሁለተኛ ኸሊፋ ምን አደረገ በአባስ ተወሰለ ስለዚህ ሐይን አባስም ደግሞ በህይወት ሆኖ ቢዱዓኢሂ በዱዓው አባስ ለመነ ከዛም በኋላ እንግዲህ